ምድራዊ አባታችን የሁላችንም ፈለጉን ብንከተል በጣም ይወደናል፣ ከርስቱም ተካፋይ ያደርገናል። ምንም የሚሰስብን ነገር አይኖርም። በተመሳሳይ የሰማይ አባታችንም ልክ እንደዚሁ ነው አሰራሩ። በእኛ እሱ የሚገለጥ ከሆነ ርስቱን፣ ሰላሙን፣ ፍቅሩን ሳይሰስት ይሰጠናል። እኛ እሱ እንዲሰራብን ማንፈቅድ ከሆነ ግን በህይወታችን ላይ ያላሰብናቸው ቀውሶች ውስጥ ልንገባ እንችላለን። መጽሐፍ ቅዱስ ላይ ደስ የሚለኝ ጥቅስ አለ። ማቴዎስ ወንጌል 5:16 ላይ ምን ይላል? እንዲሁም ሰዎች የእናንተ መልካም ስራ አይተው የሰማይ አባታችሁን እንዲያመሰግኑት የእናንተ ብርሃን በሰው ፊት የበራ ይሁን ይላል። በጣም ደስ የሚለኝ ጥቅስ ነው። ምን ማለት ነው? በእኛ ስራ ውስጥ አባታችን ሊገለጥ ይገባል። በእኛ ስራ ውስጥ ያደረግልን አምላክ ሊገለጥ ይገባል። በእኛ ልብስ ውስጥ፣ በእኛ ንጽህና ውስጥ፣ በእኛ ጥሩ ማሰብ ውስጥ፣ በእኛ አረማመድ ውስጥ፣ በስራችን፣ በትዳራችን በሙሉ ፈጣሪ ሊገለጥ ይገባዋል። ሰው እኛን እንዲባርከን የምንፈልግ ከሆነ እሱ በእኛ ሊገለጥ ይገባል። ራሳችንን መጠየቅ መቻል አለብን። በእኔ ይገለጣል ወይ አምላክ? ሁላችንም ደካሞች ነን፣ ምንም ጥያቄ የለውም። ራስን መመርመር ችግር አለው ብዬ አላስብም። ሰው እንመርምረው። የተመረመረ ነገር መድኃኒት ይገኝለታል።